አመሰግናለሁ። ስሜ ኢያሱ ክፍሌ እባላለሁ። የሰላም ተጓዥ ነኝ። የመጣሁት ከደቡብ ከደቡብ ኢትዮጵያ ክልል ከጌዲዮ ዞን ከቡሌ ከተማ ነው የመጣሁት። ሞር ደግሞ ጉዞዬም ወደ አዲስ አበባ ነበር ያደረኩት። ጉዞ በጣም ረጅም ኪሎ ሜትር ነበረና እነዚህ ኪሎ ሜትሮችን ከ392 ኪሎ ሜትር በላይ በእግር ተጉዤ አዲስ አበባ ገብቻለሁ ማለት ነው እና ሞር ደግሞ የዚህ ጉዞ ዓላማ ወጣት በተሰማራበት በሁሉም ዘርፍ እንደሚችል አድርጌ የጽናት ጉዞ ነበርና በጣም ጉዞዎቹ ፈታኝ ነበሩና በረሃማ ቦታ ነው፣ ፀሐይ አለ፣ ዝናብ ነበረ፣ ብዙ ነገሮች ነበሩብኝ። እነዚህን ነገሮች ደግሞ ተጓዥ ብቻ ሳይሆን ፍቅርንም እየዘራው እንደመጣው ነው የምቆጥረው። የአካባቢ ነዋሪዎችም በደመቀ ሁኔታ የመቀበል አባዜዎችም ነበሩ። ሞር ከጌዲዮ ተነስቼ ቀጣዩ ክልል ሲዳማ ነበረ። ከሲዳማ ደግሞ ኦሮሚያ ክልልን አቋርጬ አዲስ አበባ እስከሚገባ ድረስ የህዝቡ አቀባበል በጣም የሚደንቅና ህዝቡም ደግሞ ፕሮሞት ማለት ከኔ ጋር እየኖረ ከኔ ጋር እያደረ መንገዶችን የመሸኘት አባዜዎች ነበሩና በጣም ደስ እያለኝ ነው ጉዞውን የተጓዝኩት ማለት ይችላል። እንዴት ነው ኪሎ ሜትር ስንት ቀን ነው የፈጀ? መንገዱን ነባራዊ ሁኔታ ግለጽ። አመሰግናለሁ። ኪሎ ሜትሩ ከጌዲዮ ዞን ከቡሌ ከተማ 392 ኪሎ ሜትር። ይህ ኪሎ ሜትር ደግሞ 12 ቀን ነው የፈጀብኝ። እኔ ደርሳለሁ ብዬ ያሰብኩት 8 ቀን ነበረ። ሞር ደግሞ መጀመሪያው አነሳሱ ላይ በጣም ፍጥነት ነበረኝ። ከ55 ኪሎ ሜትር በላይ እየተጓዝኩ ነበረ አነሳስ ላይ። ሞር ደግሞ ወደ መሃሉ ስመጣ በጣም ድካሙም እየበረታብኝ መጣብኝ እና ይደርሳለሁ ካልኩት ቀን 4 ቀን ገና ተጨምሮበት በ12 ቀን አዲስ አበባ ወደ ጓራ አዳራሻችን ከተማ ብቻ ሳትሆን ወደ ጋራ አዳራሻችን መጥቻለሁ። መልእክት ምንድነው የምታስተላልፈው? የሰላም አምባሳደር ናንተና እስቲ ግለጽ። ወጣቱን ለሰላም እንዲቆም መላው ህዝቡ ለሰላም እንዲቆም ሞር ደግሞ የተለያዩ ሰዎች ከማንም ጋር የተቆራረፉ ያሉ በየአካባቢው ተቆራርፎ ያሉትን ወደ ሰላም ወደ እርቅ ማምጣት ነው ዓላማዬ። ሞር ደግሞ ወጣት ለሀገር አለንታ ከሆነ አኳያ ወጣት ደግሞ ለሀገር አለኝ እስኪ ድረስ በውስጡ ኦኔ እንዲፈጠር ነበር እና ጉዞዬ። ሞር ደግሞ የኔ ጉዞ በጣም ከባድ ነበረ። እነዚህ ጉዞዎችን ደግሞ በጽናት አልፌያለሁ። የጌዲዮ አባቶች ሰላምን እንሻማ ይላል። ናጋ ሳማንቶ ይላል በጌዲዮ ናጋ ሳማንቶ ማለት ሰላምን እንሻማ ነው። ይህን ደግሞ የጌዲዮ ህዝብ ሰላም ወዳድ ነው። በአካባቢ ያለው የጉጂ ህዝብ በጣም ሰላም ወዳድ ነው። የሲዳማ ህዝብ ሰላም ወዳድ ነው። መላ ኢትዮጵያውያን 86 ብሔረሰብ ያለው ብሔረሰብ በጣም ሰላም ወዳድ ነው እና ኢትዮጵያ ውስጥ ያለው ህዝብ በሰላም መኖር ስለሚፈልግ ለወጣቱም ለህዝቡም መልእክት እንዳለኝ የኢትዮጵያ አርበኞች ቀን እዛ ተገኝቼ የትላንቱን የአርበኞች መዘከር ብቻ ሳይሆን በተግባርም ያሳየበት ጉዞ ነው ብዬ ነው ወሰንኩት። በመጨረሻ ኢንተርቪው እያደረኩ ያለሁት ተጓዡ ጋዜጠኛ አማኑኤል ኃይሌ ከቡና ሚዲያ ነው። ለቡና ሚዲያ መልእክት ምን ታደርጋለህ? የመጀመሪያ ኢንተርቪው ነው ያደረኩት። አመሰግናለሁ። ይሄን ጉዞዬን ስኬታማ እንዲሆን ስለረዳችሁ የቡና ሚዲያ አባላትን አመሰግናለሁ። ሞር ደግሞ በውስጤ ያለውን ሀሳብ መልእክት እንዲያስተላልፍ እዚህ ድረስ መጣችሁ ስለቀረጻችሁ ውስጤ ያለውን ሀሳብ ደግሞ ስለተቀበላችሁ ቡና ሚዲያን ላመሰግነው እፈልጋለሁ። አመሰግናለሁ።